ሰላም ሰላም የጀማ እንዴት ናችሁ? ደህና ናችሁ ወይ? አለው እኔ ደህና ነኝ። ዛሬ ደግሞ ዶሮ ወጥ አሰራር ነው ማሳያችሁ ባጭሩ ማለት ነው። ያው እንግዲህ እዚህ ጋር ሽንኩርቱን በደንብ እናበስለዋለን በራሱ በእንፋሎቱ ማለት ነው። ከዛ ዘይት ጣባ አድርገን ጠበስ ነው። ከዛ አሁን ደግሞ በርበሬ እየጨመርን ነው። በርበሬ ጨምረን ደግሞ በደንብ እናሸዋለን ማለት ነው። ከዛን ካሸነው በኋላ እንደዚህ በደንብ ከታሸ በኋላ ትንሽ በርበሬ አንሶታል ጨመርኩኝ እና እንደዛ አድርገን በደንብ እናሸዋለን ኩሽናውን ማለት ነው። ከዛን እዚህ ጋር ቅቤ ጣል አደረግን። ቅቤ ነው እና እንደዚህ ከጠበስን በኋላ ማጃችንን ሁሉ ነገር አስገብተን ከጠበስን በኋላ አሁን እንግዲህ ስጋችን ያዘጋጀነውን ስጋ ነው እንትን የምንለው ማለት ነው። እዚህ ጋር የጨመርኩበት ዘይት ማጂ ነው። አሁን ክድን አድርገን ከበሰለልን በኋላ አሁን የተዘጋጀ ስጋችንን ሰንጠቅ ሰንጠቅ አድርገን ማስገባት ነው። እንደዛ አድርገን ያው እንግዲህ ማጣድፈው ለምንድን ነው? ያው ሰዓት ስለማይበቃኝ ነውና ያው እንግዲህ በእርግጥ ዶሮ ወጥ መስራትም አያውቃለ ብዬ አላቅም። ይሄ ሰዓት አይበቃውም። ያው እንትን እያቆምኩኝ ስለሆነ ነው ከት እያረኩኝ ነው የምጠቀመው። እና ይሄን ይመስል ነበር ውዶቼ። መልካም ቆይታ